የመጀመሪያው መጽሐፍ .com secret ይባላል። ጸሐፊው ራሰል ብራንሰን ማለት ምናልባት በታሪክ የኦንላይን ሴሊንግ ወይም ደግሞ ኦንላይን ቢዝነስን ኮምፕሊትሊ ከቀየሩ ሰዎች መካከል የመጀመሪያው ብለን ማስቀመጥ እንችላለን። አብዛኞቹ የምታውቋቸው ሰዎች በሙሉ በራሰል ትሬን የተደረጉ ናቸው። እነ አሌክስ ሆርሞዚ፣ እነ ኢማን፣ እነ አሊ አብዳል የማናቃቸው በጣም ብዙ ቢሊየነርስ የሱን ፕሮግራሞች ተከታትለው የሱን ትሬኒንጎች ወስደው ኮምፕሊትሊ የኦንላይን ቢዝነሱን ቀይረውታልና የራሰል የመጀመሪያዎቹ መጽሐፎች መካከል ይሄ .com secret የተባለው መጽሐፍ ነው። ለመጀመሪያ ጊዜ ሳገኘው የሆነ ጋይድ የሚያደርገኝ ነገር እንዳገኘው ነው የተሰማኝ። እጅግ በጣም አሪፍ መጽሐፍ ነው። ምንም አይነት ፕሮዳክት ኦንላይን ለመሸጥ ኦንላይን ቢዝነስ ለመጀመር የሚያስብ ሰው ካለ ሊያነበው የሚገባው መጽሐፍ ላይ ዲማንድ አደርጋችኋለሁ እንድታነቡት። መጽሐፉ ላይ በዋነኝነት ምን ይላል? አንድ ሰው ቢዝነስ ለመጀመር ወይም ደግሞ የሆነ ፕሮዳክት ሰርቪስ ለመሸጥ ካሰበ መጠየቅ ያለበት 4 ጥያቄዎች ናቸው ይላል። የመጀመሪያው ድሪም ክላይንታችሁ ማን ነው? ወይም እንዲገዛችሁ የምትፈልጉት ማን ነው? ኦዲየንሳችሁ ማን ነው? ያ ፕሮዳክት የተሰራው ለማን ነው? ሁለተኛው እነዛ ሰዎች የት ነው ሃንጋውት የሚያደርጉት? የት ነው የተሰበሰቡት? ምን አይነት ፌስቡክ ግሩፖች ላይ ነው ያሉት? ምን አይነት የቴሌግራም ቻናሎች ላይ ያሉት? እነማን ነው ፎሎ የሚያደርጉት? የት ነው ሃንጋውት የተሰበሰቡት? የት ነው? ሶስተኛው እነሱን ሰዎች አትራክት ለማድረግ የምትጠቀሙት ስትራቴጂ ምንድነው? በማርኬቲንግ ሊድ ጀነሬሽን የሚባል ኮንሴፕት አለ። ሊድ ጀነሬሽን ማለት የሆኑ የናንተ ፖቴንሻል ሊገዛችሁ የሚችሉ ሰዎች ኮንታክት ኢንፎርሜሽናቸውን እንዲሰጣችሁ ማድረግ ነው። ሰው እንዲሰጣችሁ ከምታደርጉባቸው ነገሮች መካከል በነፃ የሆነ ዶክመንት መስጠት ነው። ለምሳሌ እኔ የዚህ ቪዲዮ መጨረሻ ላይ ሁሉንም መጽሐፎች ፒዲኤፋቸውን እልክላችኋለሁ። ከስር ያለውን ሊንክ ክሊክ አድርጉ ብል ፒዲኤፋቸውን የሚፈልግ ሰው ከስር ያለውን ሊንክ ክሊክ ያደርጋል አይደል? እሱን ክሊክ ሲያደርግ ዌብሳይት ላይ ምን አዘጋጃለሁ እኔ ኮንታክት ኢንፎርሜሽናቸውን እንዲሰጡ ይጠይቃችኋለሁ። ዳውንሎድ ታደርጉ ሰጣችኋለሁ፣ ግን ኢንፎርሜሽናቸውን ስጡኝ ይላል። ስልካቸውን፣ ስማቸውን፣ ኢሜይላቸውን ስጡኛል። እሱን ካፕቸር አደርጋለሁ፣ ፒዲኤፉን ሰጣችኋለሁ። ከዛ ግን ኔክስት ታይም የቡክ ሪቪው ኮንቴንት ሲኖረኝ ወይም ደግሞ መሸጥ የሚፈልገው መጽሐፍ ሲኖር ዳይሬክትሊ ለነሱ እሸጣለሁ ማለት ነው። እደውላለሁ ወይ ኢሜይል ልካለሁ። ምክንያቱም እነሱ ሞር ኢንተረስትድ ናቸው ያንን መጽሐፍ ለመግዛት ቢካዝ የመጽሐፍ ኮንቴንት አይተው መጽሐፍ ዳውንሎድ ለማድረግ የመጡ ሰዎች ስለሆኑ ይሄ ፕሮሰስ ነው ሊድ ጀነሬሽን የሚባለውና ሊድ ጀነሬሽን ፕሮሰሱ የሚጀምረው ሊድ ማግኔት በመስጠት ነው። ያቺ በነፃ ዳውንሎድ አድርጓት ብዬ የሰጧቸው ፒዲኤፍ ሊድ ማግኔት ይባላል። ራይት ምን እንዴት ነው ኮንሴፕቱን በደንብ አንደርስታንድ እንድታደርጉት አሳ ማጥመን ብላችሁ አስቡት። የሆነ ሐይቅ ውስጥ ማአት አሳዎች አሉ አይደል? ከዛ በኋላ የአሳ ማጥመጃው አለ መሳሪያው። እሱ ላይ የምታንጠለጥሏት ሁክ አለች አይደል? ያቺ ሁክ አሳ ሊበላው የሚችለው ነገር ነው። እዛ ላይ አሳ የማይበላውን ነገር አርጋችሁ ወደ ውሃው ብትጥሉት አሳ አታገኙም፣ ምክንያቱም አትራክት ስለማይደረግ። አሳ ይበላው ወርም ለምሳሌ አሳ ይወዳል። እሱን አርጋችሁ ግን ሁኩን ስታስገቡት ወደ ውሃው ውስጥ ብዙ አሳዎች ተንደርድረው ያን ነገር ለመብላት ይመጣሉ። ከዛ መካከል አሳውን ታጠምታላችሁ ማለት ይሄ ቤት ይባላል ወይም ማጥመጃ ማለት ነው። ስለዚህ ወደኛው ኮንሴፕት ስናመጣው እነዛ የተሰበሰቡት ሰዎች አንድ ሐይቅ ውስጥ ያሉትን አሳዎች አትራክት ለማድረግ ምን አይነት ሊድ ማግኔት የተጠቀማችሁ ነው? ምንድነው በነፃ የሰጣችኋቸው ያላችሁ? ለምሳሌ ፕራክቲካል እናድርገውና አንድ ጂም ትሬነር ነው እንበል፣ የጂም